ሰላም 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 ለእናንተ ይሁን። በዓለም ዳርቻ ያላችሁ የስንዱ ቻናል ተከታታዮቼ ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣሁት የፊት ክሬም ከእጣን እንዴት አድርጌ እንደማዘጋጅ ማለት ነው። በዚህ መልኩ የእጣን ውሃ ያስፈልገናል። እንግዲህ ነጭ እጣን ባለፈው ቪዲዮ ማሳይቻችኋለሁ። ለ24 ሰዓት በሚበቃን ያህል ውሃ አድርገን ዘፍዝፈን አድረን ልክ እንደዚህ ወተት የመሰለ መልክ ይሰጠናል ማለት ነው። እኔ አሁን ዘፍዝፌው ያደርኩት ነው ይሄ። ከዛ በኋላ የሚበቃኝን ያህል ውሃ ለክቼ ማለት ነው እዚህ ጋር ንጹህ ብርጭቆ ላይ ለብቻ ቀንሼ አስቀምጣለሁ ማለት ነው። የሚበቃኝን ያክል ማለት ነው። እዚህ ጋር የበቆሎ ዱቄት አለኝ። የሚያስፈልገኝ የበቆሎ ዱቄትና የእጣኑ ውሃ ነው የሚያስፈልገኝ ክሬሙን ለመስራት ማለት ነው። በዚህ መልኩ የሚበቃኝን ያህል ለክቼ 2 ማንካ ከግማሽ አድርጋለሁ። እኔ አሁን እዚህ ጋር 2 ማንካ ከግማሽ አድርጋለሁ። 2 ፍንጃል ውሃ ነው ያደረኩት፣ የእጣኑን ውሃ ማለት ነው። በዚህ መልኩ ለክታችሁ ገና ከመጣዳችን በፊት እንዳይጓጉልብን ማለት ነው። በዚህ መልኩ በደንብ እናዋህደዋለን ማለት ነው። በደንብ ካዋሃድ ነው በኋላ እዚህ ጋር ያነሰ መስሎ ታይቶኛል፣ ትንሽ ጨምሬበታለሁኝ። በደንብ አማስለን ከጨረስን በኋላ እዚህ ጋር ልጄ እየረበሸችኝ ከዚህ ከማሰል ነው በቀዝቃዛ ውሃ ነው የምናደርገው። ለብ ባለ በሞቀ ውሃ አናደርግም። በደንብ ከማሰል ነው በኋላ በባዶ ብረት ድስት እናዘጋጃለን። እሳት ላይ እንጥደውና ለብ ያለ ውሃ ከብረት ድስቱ እናደርግና በዚህ መልኩ እንጥደዋለን ማለት ነው። ከታች ውሃ እናረጋለን፣ የሞቀ ውሃ ማለት ነው። የሞቀ ውሃ አድርገን በደንብ በዚህ መልኩ ክሬሙን እስከሚሰጠን ድረስ በደንብ እናማስለዋለን ማለት ነው። እና ያው የክሬሙን ውጤት ሰጥቶኛል እዚህ ጋር። እዚህ ጋር የሚያስፈልገኝ እንግዲህ የጉሎ ዘይት ያስፈልገኛል። እዚህ ጋር ወፍሯል ማለት በጣም ወፍሮ ሳይሆን ቶሎ እንትን ይብልኝ ተላጃ ውስጥ ስላደረኩት ፍሪጅ ውስጥ ስላስገባሁት ለዛ ነው በጣም እንትን ብሏል እና ቆንጆ ነው። ያው የሚበቃኝ እንደዛ የሚበቃኝን ውጤት ነው የሰጠኝ። ከዛ እዚህ ጋር የካስትራ ኦይል ያስፈልገኛል። እናንተ ለፊታችሁ የምትጠቀሙት ኦይል ማድረግ ትችላላችሁ፣ ግን በበለጠ ማዲያት ላለበት ሰው እዚህ ጋር የካስትራ ኦይል የበለጠ ውጤታማ ያደርግልናል ማለት ነው፣ ውህዳችንን ማለት ነው። ከዛ በዚህ መልኩ የምፈልገውን ያክል አረግበታለሁ፣ ካስትራ ኦይል ማለት ነው። በዚህ መልኩ በደንብ አዋህደዋለሁ ማለት ነው። ከዛ እቃዬ ላይ እስከምገለብጠው ማለት ነው። እንግዲህ እንደነገርኳችሁ ፍሪጅ ውስጥ ስላደረኩት በጣም ርጎ ሆኖብኛል ማለት ነው። አወፍሬው ሳይሆን ፍሬዘር ላይ ስላደረኩት ነው ቶሎ እንዲበርድልኝ ብዬ ማለት ነው። እና ልክ እንደ ክሬም ነው የሚሆነው። ቅልጥልጥ ነው የሚለው። በጣም ቆንጆ ነው። በፈጣን በአጭር ጊዜ ነው ለውጥ የሚያሳየን። እጄ ላይ ይኸው እንደምታሳያችሁ ይኸው እዚህ ጋር እያሳየኋችሁ ነው። በጣም ቆንጆ ነው ማለት ልክ እንደ ክሬም ነው የሚሆነው ማለት ነው። ሽታው ራሱ የእጣኑ ሽታ በጣም ምርጥ ነው ማለት ነው። እና ይሄንን እንግዲህ ማታ ማታ ከመተኛታችን በፊት ፊታችንን በደንብ ታጥበን ተቀብተን ማደር እንችላለን። ከዛ ጠዋት ተነስተን መታጠብ ማለት ነው። ማታ ደግሞ እንደዚህ የማይመቸን ከሆነ ደግሞ ቀን ላይ እንግዲህ ስራ የሚበዛብን ከሆነ ጠዋት በተነሳን ተቀብተን 1 ሰዓት እንደዛ ግማሽ ሰዓት 2 ሰዓት እንደተመቸን ማለት ነው ስራችንን ሰርተን ደግሞ መታጠብ እንችላለን ማለት ነው። ግን ይሄን ተቀብተን ወደ ውጭ ወደ ፀሐይ መመታት የለብንም፣ ምክንያቱም ሌላ እንትን ሊያመጣብን ስለሚችል ማታ ነው የተሻለ። እንግዲህ እኔ የተጠቀምኩት ማታ ነው፣ ተቀብቼ ማታ ነው የምተኛው። አሁን ለእናንተ ለማሳየት ግን እዚህ ጋር ቀን ላይ ነው የተቀባሁት። ቀን ተቀብቼ ከ1 ሰዓት በኋላ ሻወር ስለምወስድ እንደዚህ ተቀብቼ ከ1 ሰዓት በኋላ በቃ መታጠብ ማለት ነው። እንግዲህ ቀድመን በሳሙና በደንብ ጽድት ብለን ታጥበን ስለምንቀባው በኋላ ላይ በውሃ ተለቃልቀን ነው መውጣት ያለብን ወደ ስራችን ማለት ነው። ቀን ከተቀባ ነው። ማታ ግን ረጅም ሰዓት ስለሚቆይ ውህዱ ፊታችን ላይ የምንፈልገውን ሪዛልት ይሰጠናል። ተኝተን ብናድር
ቆንጆ የሆነ ውጤት እናገኛለን ፊታችን ላይ ማለት ነው። እና እኔ አሁን እዚህ ጋር ያው ቀን ነው ለእናንተ ለማሳየት ነው እየተቀባው ለእናንተ ለማሳየት ነው። እና ይሄን ውህድ ተጠቀሙት፣ በእኔ ይሁንባችሁ። ለውጥ በጣም ነው የምታገኙት። የክሬም የፊት ሳሙናም ሰርች ያለው ከፊተኛው ቪዲዮ ላይ ሄዳችሁ እዛ ማየት ትችላላችሁ። ሳሙናውንም እንዴት እንደማዘጋጅ እሱንም ሳሙና አዘጋጅታችሁ ክሬሙንም በዚህ መልክ አዘጋጅታችሁ ፊታችሁን ራሳችሁን ተንከባከቡ። ፊታችሁ በማድያት የተጎዳ ልጆች ማለት ነው። እና በጣም በአጭር ጊዜ ነው ለውጥ የምታገኙት፣ እመኑኝ ማለት ነው። እኔ ለራሴ ያው ነግሬያቸዋለሁ ከበፊተኛው ቪዲዮ ላይም ማድያት ስለነበረብኝ ለውጥ ያገኘሁበት ፊቴን በፍጥነት ማለት ነው። ፊቴ ያገገመው በዚህ ነው ለማለት ነው። እና እኔ የተጠቀምኩትን ነው ለእናንተ ይዤላችሁ የቀረብኩት። ተጠቅማችሁ እንደምታመሰግኑኝ ተስፋ አደርጋለሁኝ። በጣም ቀለል ባለ ነው፣ ብዙ ወጪ የሚያስወጣ በትንሽ ባለን ነገር ቤት ባፈራው የምናዘጋጀው ውህድ ነው እና እንድትጠቀሙት ብዬ እላለሁ። ከወዲሁ ይጠቅማችኋል። ዘላቂ ለውጥ ነው የምታገኙት። ፊታችሁ ራሱ ተመላሽ የሚሆንባችሁ ምንም ነገር የለም። ጽድት ያለ ውብ የሆነ ልስልስ ያለ ፊት ነው የሚሰጣችሁ ማለት ነው። ፍክት ያለ ፊታችሁ ጥርት ያለ ነው የሚሆንላችሁ። ተስፋ ሳትቆርጡ አንድን ነገር ያው ስታደርጉ በተከታታይ ሞክራችሁ ነው እንጂ አንድ ቀን 2 ቀን አድርገን በፍጥነት ለውጥ ለማግኘት መሮጥ የለብንም። ተደጋጋሚ መስራት፣ ተደጋጋሚ መጠቀም ነው ያለብን ማለት ነው ለውጥ እንድናገኘው። እዚህ ጋር እንግዲህ ከ1 ሰዓት በኋላ በዚህ መልኩ በውሃ ተለቃልቄ ጽድት ያለ ፊት ይሰጠኛል ማለት ነው። ሶፍት የሆነ ልስልስ ያለ ነው ማለት ነው። እና የምትጠቀሙት የበለጠ ግን ማታ ብትጠቀሙት እንደ ክሬም እንደ ማንኛውም ክሬም እንደምንጠቀሙ ማታ ተቀብታችሁ ብትተኙ የበለጠ ውጤታማ ትሆናላችሁ። ሰላማችሁ ብዝዝት ይበልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ።